ሰላም እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ጂሜል አካውንት በመክፈት ገንዘብ መስራት የምትችሉበትን ነው። ከናንተ ምንም አይነት ወጪ አያስፈልግም። ከናንተ የሚጠበቀው በሚሰጣችሁ ስምና ኢሜል የጂሜል አካውንት መክፈት ነው። አንድ አካውንት ስትከፍቱ ከ0.14 እስከ 0.3 ዶላር ድረስ ይከፈላችኋል። አሁን ባለው ማለት ነው። ይሄ የሚከፈላችሁ አንድ አካውንት ስትከፍቱ ነው። ለአንድ አካውንት ደግሞ ቢበዛ 2 ደቂቃ ቢፈጅባችሁ ነው እና ብዙ አካውንት በከፈታችሁ ቁጥር በዛው ልክ 10 አካውንት ስትከፍቱ ወደ 500 ብር እንደማለት ነው። እንደዛ ይከፈላችኋል። ይህን ስራ የምትሰሩት ያው በቴሌግራም ቦት ነው። የቴሌግራም ቦት ሊንክ በቴሌግራም ቻናላችን ላይ ያስቀምጠናል። የቴሌግራም ቻናላችን ሊንክ ደግሞ በዚህ ቪዲዮ ዲስክሪፕሽን ላይ ይገኛል። ወደ ቴሌግራም ትሄዱና እዚህ ቻናላችን ላይ የቦቱን ሊንክ ፒን ስላደረግን ከላይ ያለውን ፒንድ ሜሴጆች ስትነኩ ይሄን ታገኛላችሁ። ዋን ጂሜል አካውንት ስትከፍቱ 0.14 እስከ 0.3 ዶላር ይሰጣችኋል የሚለውን እሱን ትነኩና እዛችን ከስር የምትመለከቷትን ስታርት ጂሜል ፋርመርስ ፕሮ የምትሏን ነክታችሁ ወደ ቦቱ ትገባላችሁ። ከገባችሁ በኋላ ስታርት ትሉትና የነሱን የቴሌግራም ቻናል ጆይን እንድታደርጉ ይጠይቃችኋል። ጆይን የሚለውን ስትነኩ ወደ ቴሌግራም ቻናላቸው ይወስዳችኋል። ከዛ እዚህ ጋር ጆይን ትሉና ባክ ብላችሁ ተመልሳችሁ ደን ትሉታላችሁ። ከዛ ወደ ቴሌግራም ቻናላቸው መቀላቀላችሁን አፕሩቭ ካደረገ በኋላ ስታርት የምትለውን እችን ያመጣል። ከዛ በኋላ ስታርት ትላላችሁ። እዚህ ጋር ብዙ አማራጮች አሉ። ማይ አካውንትስ ከዚህ በፊት የከፈታችኋቸው አካውንቶች ዝርዝር ባላንሳችሁን ባላንስ በሚለው ገብታችሁ ማየት ትችላላችሁ። በሪፈራል ደግሞ መስራት ከፈለጋችሁ ማይ ሪፈራልስ የሚለውን ነክታችሁ የሚሰጣችሁን ሊንክ ለጓደኞቻችሁ ሼር ማድረግ ነው። አሁን ግን ለማየት የፈለግነው እኛ የጂሜል አካውንት እንዴት እንደምንከፍት ነው። እቺን ከላይ ያለችዋን አድ ኒው አካውንት የምትለዋን እንነካለን። እሱን ስንነካ ልክ እንደዚህ ፎር ኢች ታስክ ዩ ዊል ሪሲቭ ፍሮም 0.142 to 0.3 ዶላር ይልና ከስር ፈርስት ኔም ይሰጣችኋል፣ ላስት ኔም ይሰጣችኋል፣ ኢሜይል እና ፓስዋርድ ይሰጣችኋል። አሁን የምንከፍተው በዚህ ስምና በዚህ ኢሜይል ነው ማለት ነው። ስለዚህ እናንተ ኢሜይል ለመክፈት የምትጠቀሙበትን የትኛውንም የተመቻችሁን አማራጭ መጠቀም ትችላላችሁ። እኔ ለምሳሌ ወደ ክሮም ሄድና ክሮም ላይ ጂሜል አካውንት ብዬ ሰርች አደርጋለሁ። ከዛ ከላይ ያለውን ጉግል አካውንትስ የሚለውን እሱን እነካለሁ። ከዛ እዚህ ጋር የሚያመጣልኝ እናንተ ምናልባት በፊት ልክ እንደኔ ክሮማችሁ ላይ የጂሜል ወይም የኢሜይል አካውንት ካለ እሱን ልክ እንደዚህ ያመጣላችኋል። ይሄ በፊት ያለው ነው። አሁን ደግሞ ለማስገባት የፈለኩት አዲስ አካውንት ነው። አዲስ አካውንት ክሬት ለማድረግ ስለፈለግ ወዴት ሄዳለሁ? እዚህ ከላይ የምትገኘዋን የፕሮፋይል ምልክቷን እነካለሁ። እሷን ስነካ እዚህ ዲቫይስ ላይ ያሉትን አካውንቶች የጂሜል አካውንቶች በሙሉ ያመጣልኛል። እናንተ ጋር ምናልባት ላይኖርም ይችላል፣ ሌላ የከፈታችሁት ከሌለ። እኔ እንዳጋጣሚ ለሌላ ስራ የከፈትኳቸው ኢሜል አካውንቶች ስለሆኑ ነው። ስለዚህ ከስር እንወርድና እቺን አድ አናዘር አካውንት የምትለዋን እነካለን። እዚህ አካባቢ ፓተርን ፒን ምናምን ሊጠይቃችሁ ይችላል። የስልካችሁ ኖርማል ፒን ነው የምትሞሉት። አሻራም ከጠየቃችሁ ያው አሻራ ሞልታችሁ ማለፍ ነው። ሳይኒን ብሎ ልክ እንደዚህ ያመጣልናል። እኛ ሳይኒን ለማድረግ ሳይሆን አሁን የመጣ ነው ክሬት ለማድረግ ነው አካውንት የጂሜል። ስለዚህ ክሬት አካውንት የሚለውን ከስር ያለውን ይህንን እንነካለን። ፎር ማይ ፐርሰናል ዩዝ የሚለውን ነክተን ኔክስት እንላለን። ከዛ ፈርስት ኔም ይጠይቀናል። እዚህ ጋር ቅድም የተሰጠንን ለምሳሌ ለእኔ የተሰጠኝ ፈርስት ኔም ማርክ ነው። ይህንን ፈርስት ኔም፣ ላስት ኔም፣ ኢሜል፣ ፓስዋርድ እነዚህን ኮፒ ለማድረግ ሌላ አይነት ውዝግብ ውስጥ እንዳትገቡ ስትነኩ ለምሳሌ ፈርስት ኔም ላይ ማርክ የሚላለ እሱን ስነካው አውቶማቲካሊ ኮፒ ይሆናል። እንደዚህ ስነካው ይኸው ቴክስት ኮፒ ቱ ክሊፕቦርድ ይላል ማለት ነው። ስለዚህ ነክቼ መጣና እዚህ ጋር ፔስት ማለት ነው ፈርስት ኔም ላይ። ላስት ኔምም ልክ እንደዛው ነክቼ መጥቼ ፔስት ማለት እዚህ ጋር። ከዛ ኔክስት እዚህ ጋር በርዝ ዴይ እና ጄንደር ኢንፎርሜሽን ይጠይቀናል። እሱን የተሰጠን ነገር ስለሌለ ጄንደር ስሙን አይተን ለምሳሌ ማርክ የወንድ ነው ሊሆን የሚችለው ሜል በሚለው አደርጋለሁ። ከዛ መንዝ ደግሞ የፈለግነውን እንመርጣለን። ዴይ የፈለግነውን፣ ዓመተ ምህረት ግን ሰውየውን ከ18 ዓመት ብናስበልጠው የተሻለ ነው። ስለዚህ ዝም ብዬ 2000 ይላለሁ። ከዛ ኔክስት እዚህ ጋር ኢሜል ይጠይቀናል። ኢሜል ወይም ዩዘር ኔም ማለት ነው። እሱንም ወደ ቅድሙ ወደ ቴሌግራም እንመለስና እዚህ ጋር የተሰጠንን ኢሜል እነካለን። በራሱ ኮፒ ያደርጋል። መተን እዚህ ጋር ፔስት እንላለን። ከዛ ኔክስት ፓስዋርድም ይጠይቀናል። ለፓስዋርድም ወደ ቴሌግራም እንሄድና ነክተን ኮፒ አድርገን መተን እዚህ ጋር ፔስት እንላለን። ከዛ ኔክስት አሁን አካውንት ኦልሬዲ ከፍተን ጨርሰናል። ሪቪው እንድናደርግ ነው እየጠየቀን ያለው። ኔክስት ከዛ ይህንን ወደ ታች ስክሮል አድርገን አይ አግሪ
ስለዚህ ኦልሬዲ አካውንታችን ተከፍቷል ማለት ነው። እንደዛ ካደረግን በኋላ ወደ ቴሌግራም እንመለስና ቺንዳኒ የምትለዋን ስንነካ አድ ሪከቨሪ ኢሜል ብሎ ሪከቨሪ ኢሜል እንድናስገባ ይጠይቀናል። እሱን ለማስገባት ወደ ክሮማችን እንመለስና ከዛ እዚህ ሰርች ባሩ ላይ የሆነ ነገር ዝም ብለን ሰርች እናደርጋለን። ለምሳሌ ጂሜል አካውንት ልበል አሁንም በድጋሚ። ከዛ በኋላ ልክ እንደዚህ ሲያመጣልን አሁንም የፕሮፋይል በተኗን እንነካለን። የፕሮፋይል በተኗን ስንነካ ከዚህ በፊት ምናልባት ሌላ ኢሜል ከነበረበት ሌላ ጂሜል ክሮማችን ላይ ከነበረ እሱን ከላይ ያመጣልናል። ከሌለና እዚህ ጋር ያመጣው አካውንት እዚህ ከላይ ያመጣው ኢሜል አካውንት አሁን የከፈትነው አሁን ታስክ ተሰጥቶን የከፈትነው አካውንት ከሆነ በኋላ ወደ ማሳያችሁ ስቴፕ ቀጥታ ታልፋላችሁ እናንተ። እኔ ጋር ግን ያመጣው ሌላ አካውንት ስለሆነ እሱን አካውንት ወደዛኛው አካውንት መቀየር አለብኝ። ስለዚህ ምን እላለሁ እዚህ ጋር ሻው ሞር አካውንትስ በሚለው ገባለሁ። እናንተ ጋር እንደዚሁ ሊዘረዝርም ይችላል። ስለዚህ ሻው ሞር አካውንትስ በሚለው በዚህኛው ነካለው። ከዛ እኔ አካውንት ላይ ያሉትን አካውንቶች እንዳለ ያመጣል። እንደምትመለከቱት ከስር አሁን የከፈትኩትንም አካውንት አምጥቶልኛል። እሱን እነካለሁ። ከዛ ልክ እንደዚህ ክሮማችንን በአሁኑ አካውንት ገባን ማለት ነው። አሁንም በድጋሚ የአካውንቱን ፕሮፋይል ምልክት እነካለን። እዚህ ጋር ከላይ ያመጣልን አሁን የከፈትነው አካውንት መሆኑን እርግጠኞች ከሆንን በኋላ እቺን ከስር ያለችውን አድ ሪከቨሪ ፎን ወይም ደግሞ እናንተ ጋር አድ ሪከቨሪ ኢሜል የሚል ሊሆን ይችላል የሚያመጣው፣ እሱን እነካለን። ከዛ እዚህ መሃል ላይ ምናልባት ፓስዋርድ ከጠየቃችሁ የቅድሙን ፓስዋርድ ማስገባት ነው አምጥታችሁ። የስልካችሁን ደግሞ ወይ ፓተርን ወይ ፒን ሊጠይቃችሁ ይችላል፣ እሱንም ሞልታችሁ ታልፋላችሁ። ከዛ ልክ እንደዚህ ያመጣላችኋል ሪከቨሪ ኦፕሽንስ ብሎ። በመጀመሪያ ምናልባት ስልክ እንድትሞሉ ሊጠይቃችሁ ይችላል። ስልክ ሙሉ ስላልተባልን ካንስል እንልና እኛ አድ ማድረግ የፈለግነው ኢሜል አድሬስ ስለሆነ እዚህ አድ አን ኢሜል አድሬስ ከሚለው በቀኝ በኩል ያለችውን የእርሳስ ምልክቷን እነካለን። ከዛ አሁን ኮፒ ያደረግነውን ኢሜል አምጥተን እዚህ ጋር ፔስት እንላለን። ከዛ ሴቭ፣ ይኸው ኢሜል አድ አደረግን ማለት ነው። ከዛ ተመልሰን ወደ ቴሌግራም ቦቱ እንመጣና ኮንፈርም የሚለውን ከስር ያለውን እነካለን። ጨረስን ማለት ነው። አዳዲስ አፕዴቶች ሲኖሩ ወዲያው የምንለቀው በቴሌግራም ቻናላችን ነው። ቪዲዮ ለመስራት ጊዜ ስለሚፈልግ ማለት ነው። የቴሌግራም ቻናላችን ሊንክ ደግሞ ዲስክሪፕሽን ላይ ያለላችሁ፣ እሱን ጆይን ማድረግ፣ ይሄኛውን የዩቲዩብ ቻናላችንን ደግሞ ሰብስክራይብ ማድረግ፣ እንዲሁም ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ኮመንት ማድረግ እንዳትረሱ። ቴክኖሎጂ ኢትዮጵያ